ሰላም ለእናንተ ይሁን በአለም ላይ ያላችሁ የኔ ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላምታዬ ይድረስ። ሰላም ለማለት ነው የመጣሁትኝ በዩቲዩቤ እና ደግነት ዩቲዩብ የሚለውን ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እለምናችኋለሁ። እና ያው የተለያዩ ጠቃሚ ነገሮች በጣም ጠቃሚ የሆኑ ነገሮችን ለመልቀቅ አስቤያለሁ። እና በደንብ ይሄ ቁም ነገር የሆነ ትምህርታዊ የሆነ ማለት በጣም የሚጠቅም ነገሮችን ለመልቀቅ አስቤያለሁ። እና እስከዚያ ትንሽ ነገሮችን ላሳያችሁ። በአለም ላይ ያሉ ነገሮችን ማለት አሁን ጋር ትንሽ ሳመር ስለሆነ ግሪኑ ደስ ይላል በጣም እና ትንሽ እስከዚያው ላሳያችሁ ለማለት ፈልጌ ነው። ግን ያው እንዳልኳችሁ ሸርም ሰብስክራይብ እያደረጋችሁ አበረታቱኝ። ደግነት ዩቲዩብ የሚለውን ትንሽ ላሳያችሁ ተፈጥሮን ትንሽ ላሳያችሁ ብዬ ነው። በጣም ያምራል። ብዙ ለምሳሌ ያው እዚህ ላይ መናገር ስለማልፈልግ ነው እንጂ ለወደፊቱ በጣም ጠቃሚ የሆኑ ነገሮችን ይዤ እቀርባለሁ። እና በደንብ አበረታቱኝ። ይሄው የእግዚአብሔር ስራ ክረምት ላይ አሁን ይሄ ዛፍ እንዳለ ይረግፋል። በጋ ላይ ደግሞ እንደዚህ አረንጓዴ ይሆናል ማለት ነው። ምክንያቱም መሬቱ እዚህ ውሃ ነው በረዶ ስለሚሆን በቃ እንደዚህ ነው አረንጓዴ ይሆናል። ይሄን ይመስላል የተወሰነ ነገር ላሳያችሁ ብዬ ነው። በሌላ ጊዜ በጣም በረዥሙ በጣም የሚያምር ቦታ አሳያችኋለሁ። እና ጠቃሚ የሆኑ ነገሮችንም እንደዚሁ አሳያችኋለሁ። ለጊዜው ያሉትን ነገሮች እነዚህ ናቸው። አሁን በጋ እንደዚህ ነው የሚደርቀው አሁን ነው እንደገና ወደ አረንጓዴነት የመጣ ማለት ነው። እና ተፈጥሮን ማድነቅ ደስ ይላል እና በጣም ስለምወድ ነው እንደዚህ አይነት ነገሮች። እናንተም የምትወዱ ይኖራል ብዬ አስባለሁ። ሰላም ሁኑልኝ በያላችሁበት ሰላም ደስታ ፍቅር አንድነት ይብዛላችሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። እና ሰላም ሁኑልኝ ሰብስክራይብ ሸር እያደረጋችሁ አበረታቱኝ።